ርዕስ የማይሰበረው ምሰሶ የወይዘሮ ሙሉ የሕይወት ተጋድሎ። ሌሊቱ ገና አልነጋም። የሰፈሩ ውሾች ጩኸት እንኳን በቅጡ ሳይቆም የወይዘሮ ሙሉ ቤት ውስጥ የከሰል ሽታ እና የኩራዝ ብርሃን ይፈነጥቃል። ሰዓቱ ሌሊት 10:00 ነው። ለሌላው ሰው የመኝታ ሰዓት ሲሆን፣ ለወይዘሮ ሙሉ ግን የሥራ መጀመሪያ ነው። የማለዳው ትግል እንጀራ እና እሳት። ወይዘሮ ሙሉ የ3 ልጆች እናት ናት። ባለቤቷ በድንገተኛ አደጋ ከዚህ ዓለም ከተለየ በኋላ የቤቱ ኃላፊነት ሙሉ በሙሉ በእርሶ ትከሻ ላይ ወደቀ። የኑሮ ውድነቱ፣ የቤት ኪራዩና የልጆቹ ትምህርት ቤት ክፍያ እንደ ተራራ ከፊቷ ተጭነው ነገር ግን እጀሰችው። የመጀመሪያ ሥራዋ የእንጀራ ንግድ ነው። ማታ የተቦካውን ሊጥ አቅጣ ምጣዱን አሟቃ የምትጋግረው እንጀራ ለሰፈር ሱቆች እና ሆቴሎች ይከፋፈላል። የምጣዱ ወላፈን ፊቷን እያቃጠለች እሱ ዓይኗን እያለበለበ እስከ ጠዋቱ 2:00 ድረስ ትጋግራለች። ይህ ወላፈን የልጆችን ረሃብ ያጠፋልኛል ብላ ለራሱ ትምላለች። የቀኑ ሩጫ፣ ጉልበትና ንግድ። እንጀራውን አከፋፍላ እንደጨረሰች አታርፍም። ጠዋት ላይ ልጆቿን በቁርስ አጉርሳ ወደ ትምህርት ቤት ስትሸኝ ፊቷ ላይ ፈገግታ ይታያል። ቀጥሎ ደግሞ የሰፈሩን ሰዎች ልብስ ወደ ማጠብ ትሰማራለች። ጉልበቷ እስኪዝል፣ ወገቧ እስኪቀይ ትፋጫለች። ሳሙናው እጇን ቢቦረቡረውም እያንዳንዱ የሚጠራው ውሃ የልጆቿን ይደፍታል። ከሰዓት በኋላ ደግሞ በቤቷ ፊት ለፊት ትንሽ ጠረጴዛ ዘርግታ ጉሊት ትጀምራለች። ሽንኩርት፣ ቲማቲም እና ድንች እየሸጠች ሳንቲሞችን ትሰበስባለች። እያንዳንዱ ሳንቲም ስትቀበል የሚታየው ገንዘቡን ሳይሆን የልጇን ደብተር፣ የሴት ልጇን ጫማና የቤት ኪራዩን ነው። የማታው ተስፋ ምሽት ሲሆን ልጆቹ ከትምህርት ቤት ይመለሳሉ። ድካሟ ሁሉ የሚጠፋው ያኔ ነው። ትልቁ ልጇ መጽሐፉን ይዞ ሲያጠና፣ ትንሿ ደግሞ የትምህርት ቤት ውሎዋን ስትነግራት የወይዘሮ ሙሉ ልብ በደስታ ይሞላል። አንድ ቀን ሊፈክሩ ማዬ፣ ዛሬ አስተማሪዬ ስለ ጀግኖች አስተማረን፣ እኔ ግን ያሰብኩት አንቺን ነበርክ አላት። ይህ ንግግር ለወይዘሮ ሙሉ ከምግብም ከገንዘብም በላይ ትልቅ ጉልበት ሆነላት። የኑሮ ጫና እና ድል። ኑሮ እንደ ማዕበል ከፍ ዝቅ ቢልም፣ የዘይት ዋጋ ቢሰቀልም፣ ወይዘሮ ሙሉ ግን እንደ አለት የጸናች ናት። እሷ እንቅልፍ አጥታ ልጆቿ በሰላም እንዲተኙ ታደርጋለች። እሷ ተርባ ልጆቿን ታጠግባለች። የተለያዩ ሥራዎችን በመስራት የሕይወትን ፈተና ተጋፈጠች እንጂ አልተማረች። ዛሬ ወይዘሮ ሙሉ በወላፈን ተገርፋ፣ በውሃ ቀዝቅዛ፣ በፀሐይ ተቃጥላ ያሳደገቻቸው ልጆች ለወግ ማዕረግ እየደረሱ ነው። የእርሷ የሕይወት ታሪክ ተስፋ አለመቁረጥን የሚያስተምር፣ የእናትነት ፍቅር ምን ያህል ዋጋ እንደሚያስከፍል የሚያሳየው ምስክር ነው።